ኢንተርናሽናሊ ክፍያ የምንፈጽምበት ፔመንት ሜተድ ያስፈልጋል። እሱ ደግሞ ባይቢት በነፃ ማስተር ካርድ እየሰጠ ይገኛል። ስለዚህ ዛሬ ከባይቢት እንዴት አድርጋችሁ ማስተር ካርድ መቀበል እንደምትችሉ አሳያችኋለሁ። እንግዲህ እንደሚታወቀው አሊኤክስፕረስ ከዛሬ ድረስ የኢትዮጵያን ብር እየተቀበለ አይደለም። ስለዚህ አንድ እቃ መግዛት ከፈለግን በዩኤስዲቲ ወይ ደግሞ በዶላር ነው የምንከፍለው። ስለዚህ ያንን ዶላር የምንከፍልበት ደግሞ ፔመንት ያስፈልገናል ወይ ደግሞ ፔመንት ሜተድ ያስፈልገናል። ቪዛ ካርድ ሊሆን ይችላል፣ ፔፓል ሊሆን ይችላል፣ ማስተር ካርድ ሊሆን ይችላል። እነዛን ደግሞ እንዴት አድርገን ማውጣት እንችላለን የሚለው የዛሬ ቪዲዮአችን ነው። ስለዚህ ይሄን ቪዲዮ ላይክ፣ ሰብስክራይብ በማድረግ የዚህ ቻናል አባል እንድትሆኑ ጠይቃችኋለሁ። እንዲሁም ደግሞ ያልገባችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ድሮፕ አድርጉልኝ። ስለዚህ ኢንተርናሽናል የሆነ ፔመንት የምትፈጽሙበት ማስተር ካርድ እንዴት እንደምታወጡ አሳያችኋለሁ። ይህንን ማስተር ካርድ ለማግኘት ባይቢት አፕሊኬሽን ሊኖራችሁ ይገባል። እሱን ከፕሌይ ስቶር ላይ ዳውንሎድ ታደርጋላችሁ። ከዛ ደግሞ በአሻራና በናሽናል አይዲያችሁ ቬሪፋይ ታደርጋላችሁ። ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ይህን ቻናል እናሳድግ። መጀመሪያ ወደ ባይቢት አፕሊኬሽናችን ላይ ዳሽቦርዱ ይሄን ይመስላል። ባለፈው አሳይቻለሁ። ዳሽቦርዱ ይሄን ይመስላል። ከዛ ማርኬት ፕሌሱ ከፈለጋችሁ እዚህ ጋር አለ። በቻርት ያሳያችኋል። ከፈለጋችሁ መግዛት ከፈለጋችሁ ወር መሸጥ ከፈለጋችሁ ማርኬቱ ላይ ምን ላይ እንዳለ ትሬድ ማድረግ ከፈለጋችሁ ኤርን ወይ ደግሞ ከባይቢት ገንዘብ መስራት ከፈለጋችሁ እዚህ ጋር ኤርን የምታደርጉበት መንገድ አለ። አሴቶቹን ማየት ከፈለኩኝ ወይ ደግሞ የኔ ባክግራውንዶቹን ማየት ከፈለኩኝ ምን አይነት ነገሮች ላይ ገንዘብ ይሳወጣ ነበር የሚለውን ማየት ከፈለኩኝ አሴቶቹ የሚለውን ነካለሁ። ኦሬዲ ካርዴም እዚህ ጋር አለ። ሬጂስተር አድርጌ ያወጣሁት እንግዲህ መጀመሪያ እዚህ ዳሽቦርዱ ላይ ላሳያችሁና ካርድ የሚለውን ነካዋለሁ። ከዛ በኋላ ካርዴ ይሄን ይመስላል። እንግዲህ ይሄን ካርድ ተጠቅሜ ደግሞ የፈጸምኳቸው ትራንዛክሽኖችን ያሳየኛል። ኦሬዲ እዚህ ጋር ወደ ታች አካባቢ አሊኤክስፕረስ የሚለው ይሄንን ትራንዛክሽን የፈጸምኩት ነው። እንግዲህ ይሄንን ሬጂስተር አድርጋችሁ ማውጣት ነው የሚጠይቃችሁ። ናሽናል አይዲ ጠይቃችኋል፣ የፌስ አሻራ ጠይቃችኋል። ይሄን ለማውጣት እሱን ሬጂስተር ታደርጋላችሁ። ካርድ የሚለውን ኦሬዲ ከላይ ተነካላችሁና ከዛ በኋላ ይሄ የኔ ካርድ ነው። አሁን ስሜ አለ፣ እዚህ ጋር ሲቪቪ አለ፣ ኤክስፓየር ዴት አለ፣ ሴኩሪቲ ነምበር አለ። ኦሬዲ ይሄ እስከ 2028 ይጠቅመኛል ማለት ነው፣ አሁን ካለውበት ጀምሮ ማለት ነው። የፈጸምኳቸው ትራንዛክሽኖች ናቸው እነዚህ። ኢንተርናሽናል ፔመንት መፈጸም ትችላላችሁ። ከተለ ፌስቡክ አድ ላይ የምትሰሩ ኢንተርናሽናል ፔመንት አሊባባ፣ አሊኤክስፕረስ የትኛውም ቦታ ላይ መፈጸም ትችላላችሁ። ለምሳሌ ፒ2ፒ የሚለውን ብነካ አሁን ዩኤስዲቲ መግዛት ብፈልግ ይሄን በዚህ ፎርም ያመጣልኛል። ሴል ማድረግ ብፈልግም እዚህ ጋር ዶላር የሚሸጡ ከሆነ አሁን አብዛኛው ሰው ከዚህ ገንዘብ ይሰራል፣ በደንብ ገንዘብ ይሰራል። ሲረክስ ገዝቶ ያስቀምጥና ውድ ሲሆን ደግሞ መልሶ ይሸጣሉ። 2 ብር 3 ብር በአንዱ ቢያገኝ በጣም ኦቨር ነው የሚነካው። አሁን መሸጥ ከፈለኩኝ አሁን ሴል የሚለውን ካለ ኦሬዲ ያለኝን ገንዘብ ለሌላ ሰው መሸጥ እችላለሁ ማለት ነው። ሴል ማድረገው መንገድ በዚህ መንገድ ነው። አሁን ለምሳሌ ስገዛ ደግሞ የምፈልገው አማውንት አለ። ኦሬዲ ከ227 በታች መግዛት አልችልም። ይሄ የባይቢት ተርም እንደ ሴኩሪቲ ተርሙ ነው፣ የባይቢት ተርም ነው። አሁን ይሄ እኔ 230 ብፈልጋው ለምሳሌ ለእናንተ ለማሳየት ያክል ይሄንን ኮንፊርም አደርገዋለሁ። ከዛ በኋላ እዚህ ጋር ደግሞ ፔመንት ሜተድ አለ። እሱን የፈለኩትን ፔመንት ሜተድ መርጠዋለሁ። ኦሬዲ እኔ አብዛኛው ጊዜ ቴሌብር ስለምጠቀም ቴሌብርን ልምረጥና ሌላም መምረጥ እችላለሁ፣ ግን ለማሳየት ያክል ቴሌብር ልምረጥና ኮንፊርም እለዋለሁ። ከዛ በኋላ በዚህ ዋጋ የሚሸጡትንና የኔ የምፈልገውን ያክል የሚሸጡትን ያመጣልኛል። እነዚህ ናቸው። አሁን ሞቲታ ምናምን የሚለው እነዚህ የሚሸጡ ናቸው በዚህ ዋጋ። ቴሌብር የሚጠቀሙ በእኔ የምፈልገውን አማውንት ደግሞ ሊሸጡልኝ የሚችሉ ናቸው እነዚህ። ከነዚህ የፈለኩትን መግዛት እችላለሁ። ኦሬዲ አሁን ለምሳሌ ትንሽ ወደታችን ልውረድና እናንተ አሁን ስትገዙ ይሄ ሰውዬ እኔ የምገዛው ሰውዬ ምን ያህል ትራንዛክሽኖችን ፈጽሟል፣ ምን ያህል ሬት አለው፣ እንዴት ነው ትራንዛክሽኑ ደግሞ በስንት ሚኒት ውስጥ ነው የሚያልቀው የሚለውን ኦሬዲ ቀድማችሁ ማወቅ አለባችሁ። ያለበለዚያ እዚህ ጋር ያላችሁን የምትፈጽሙትን ትራንዛክሽን ስካም ሊያደርግ ይችላል። ምክንያቱም ሬቱ ምናምን የማታውቁ ከሆነ ወይ ደግሞ ግጋቱን በደንብ የማታውቁ ከሆነ ልትሰረቁ ትችላላችሁ። ስለዚህ አሁን እዚህ ጋር ኦሬዲ ነው የምፈልገውን አማውንት እዚህ ጋር አስገባዋለሁ። ለምሳሌ እዚህ ጋር አሁን 227 በታች ባስገባ ኦሬዲ አይቀበለኝም። ምክንያቱም የሚቀበለው አማባስት ይላል እዚህ ጋር በቀይ ያስመውታል። ባይ ልበለውና C230 እዛ በኋላ ወደ ቀጣይ ዳሽቦርድ ያሳየኛል። ግን ከዛ በፊት ይሄው ሰውዬው ኦንላይን ላይ አለ የሚለው ነው እዚህ ጋር ኒክኔም ብለው ኦንላይን ላይ አለ። ሬቱ አሪፍ ነው፣ ኮምፕሊትድ ሬቱ አሪፍ ነው። 30 ዴይስ ውስጥ ደግሞ ያገኘው ፐርሰንት ደግሞ 100 ኮምፕሊትድ ሬት አለው። አሪፍ ነው። በቃ ይሄ ሬቱ ግን ፍሬሽ ነው መሰለኝ። ለውጣና ኦሬዲ ፍሬሽ ነው ይመስለኛል። ሴል ምሎን ዳሽቦርዱ ይሄ ነው። ግን ባለፈው ሳይቻለው ኦሬዲ ይሄንን ነገር
አሁን ወደ ካርዱ ልመለስና እዚህ ጋር ቦነስ ማፈለግ ከፈለጋችሁ ሪፈራል ማድረግ ከፈለጋችሁ ማኔጅ ትራንዛክሽን የፈለጋችሁትን እዚህ ጋር መፈጸም ትችላላችሁ ይሄን ካርድ ተጠቀማችሁ ግን እዚህ ጋር ካርድ የሚለውን ነክታችሁ ከዛ በኋላ ካርድ የሚለው ውስጥ ገብታችሁ ፌስ ሻራችሁና ናሽናል አይዲያችሁን ተጠቀማላችሁ ከዛ በኋላ በአንድ ቀን ውስጥ ኦልሬዲ እንደዛ አውጥቶ ይሰጣችኋል ማለት ነው እንግዲህ ከባይቢት የምታወጡበት መንገድ ይሄን ይመስላል እንግዲህ ከባይቢት ማስተር ካርድ የምንቀበልበት መንገድ ይሄን ይመስላል ያልገባችሁ ነገር ካለ ኮሜንት ላይ ድሮፕ አድርጉልኝ ደግሞ በቀጣይ ቪዲዮ የምሰራላችሁ የምትፈልጉ ከሆነ እሱንም ኮሜንት ላይ ጻፉልኝ በሌላ ቪዲዮ እስከምንገናኝ መልካም ቆይታ